ሰላም እንዴት ናችሁ ቤተሰብ? ዛሬ በጣም ጣፋጭ የሆነ የቼሪ ጃም አብረን እናዘጋጃለን። እዚህ ጋር ጥቤ ከጨረስኩኝ በኋላ እዚህ ጋር እየፈለፈልኩ ነው፣ ፍሬውን እያወጣው ነው። እዚህ ጋር ፍሬውን አውጥቼ ጨርሻለሁ፣ ምንም የለውም። ከፈለፈልኩኝ በኋላ እዚህ ጋር ኪሎ አረጋለሁ። ስኳር ለመጨመር እንዲያመቸኝ እዚህ ጋር እየመዘንኩኝ ነው ስንት ኪሎ እንደሚሆን። ከዛ መጠኑን ካወቅኩኝ በኋላ ስኳር አደርግበታለሁ። ስኳር በጣም ነው የምፈልገው። ስኳር በጣም ስለምፈልግ እዚህ ጋር እኔ አሁን ለምሳሌ 5 ኪሎ ነው ያዘጋጀሁት። 5 ኪሎ ነው ያዘጋጀሁት። ስኳር ከሱ መብለጥ አለበት፣ ጣፋጭ መሆን ያለበት ማለት ነው። በጣም ብዙ ስኳር ነው የሚፈልገው። እኔ 5 ኪሎ ነው እዚህ ጋር ያዘጋጀሁት። 8 ኪሎ እንደዛ ከዛ የበለጠ ነው ማድረግ ያለብኝ። እና ስኳር በጣም ነው የሚፈልገው። ጣፋጭ ነው፣ ይጣፍጣል በጣም። እንደዚህ ጁሱንም መጠጣት እንችላለን። እንደዚህ በረዶ ምናምን አድርገንበት በጣም ነው የሚጣፍጠውና ፍሬውን ደግሞ ለይተን እንደዚህ ዳቦ ውስጥ እንደዚህ ከተን መብላት እንችላለን። በጣም ነው የሚጣፍጠው፣ ሞክሩት። እዚህ ጋር ስኳሩ ከጨመርኩኝ በኋላ አቀላቅለዋለሁ። ስኳሩን በደንብ ከፍሬው ጋር አገናኘዋለሁ በደንብ እንዲጣፍጥ ማለት ነው። እዛ አቀላቅለዋለሁ። እሳት ላይ ጣድኩኝ። እሳት ላይ ከጣድኩኝ በኋላ በደንብ መፍላት አለበት፣ መንተክተክ አለበት። ከተቀላቀለ በኋላ በደንብ መንተክተክ አለበት እሳት ላይ። በደንብ አቀላቀልኩት እዚህ ጋር ከስኳሩ ጋር እንዲቀላቀል በደንብ። እዛ ይቀልጣል። እሳት ላይ ስትጥዱት ስኳሩ ይቀልጣል። እየበሰለ እየበሰለ ሲሄድ ፍሬው በደንብ መብሰል አለበት። ጠንካራ መሆን የለበትም ሲበላ እንትን እንዲል። በጣም ጣፋጭ ነው። አልበቃኝም፣ ትንሽ ስኳር እየጨመርኩበት ነው። አልበቃውም ስኳር። እዛ በደንብ ከበሰለ በኋላ በደንብ እንደዚህ ይንተከተካል። እንደዚህ ተንተክትኮ አረፋው ከላዩ ላይ ካለቀለት በኋላ ውሃውና ፍሬው ለብቻው እንለየዋለን ማለት ነው። እዚህ ጋር እኔ አልቆልኛል፣ በስሏል። ፍሬውም እንትኑ ውሃውም ተንተክትኳል እንደዚህ እንደምታዩት። ከዛ ሲያልቅ እቃ ላይ እናደርጋለን። የጁሱን አንድ በኩል የፍሬውን ደግሞ በአንድ በኩል እንደዚህ እናዘጋጃለን። ለረጅም ጊዜ መጠቀም እንችላለን።